እዚህ እኮ ነው በቃ ኮሞን ያለበት ላይ በኔ ተውንጂ ገና እኮ ኢንትሮ ሲሰማ ሰው እንትን ማለት ይጀምራል። የኔዳ ፈርፋታ ጨዋ ይሄ የድህነት ስሜቶችን ሐሳቦችን ምናምን በደንብ መፍጠር ይጀምራል። እነዚህ ሰማቸው ምንድነው ውስጣችሁ ይመጣው? በጣም በሚገርምና በሚያሳዝን ሁኔታ ሰዎች አእምሯቸውን እየገደሉ ያሉበት ሰዎች ህይወታቸውን በጣም ይሄ ማጣትን የበታችነትን ይሄ በቃ ተንቆ መኖርን ምናምን እንደ ክብርና በጣም እንደ ጥሩ ነገር እየወሰዱት አእምሯቸውን ህይወታቸውን እየገደሉ ያሉበት ብዙ የድህነት ዘፈኖች አሉ። በጣም ብዙ ኢቭን ይሄ እዛ አይነት ነገር ውስጥ ባትሆን እንኳን ዘፈኖቹ ገፋፍተው የሚከቱ ለመሰላቸው የሰው ልጅ ሶስት ነገሮች ውጤት ነው። የሐሳብ፣ የስሜት ከዛ የተግባር የኑሮ እና ሐሳባችን ላይ የዘራነውን ነገር በስሜት ነው የምናጠነክረውና ብዙ ሰው ድህነትን ሐሳብ ውስጥ ስለዘራ ይህን ስል ሰው ፈልጎ ወዶ ድህነት ውስጥ ይገባል እንዴ ይላል ብዙ ሰው እንጂ ታዲያ መርጦ ይህ ማለት ምንድነው መሰላችሁ? ሰው ሀብትን እስካልመረጠ ድረስ ባይ ዲፎልት ድህነትን እየመረጠ ነው። ተረድ ሰው ደስታን እስካልመረጠ ባይ ዲፎልት ምንን እየመረጠ ነው? ሐዘንን፣ መከፋትን፣ መደበርን ምናምን እየመረጠ ነው። መርጠን ነው እየኖርን ያለ ነው። ስለዚህ አለመምረጥ በራሱ መምረጥ ነው። ይህንን ማወቅ መቻል አለብን። አለመምረጥ በራሱ መምረጥ፣ ባለመምረጥ ውስጥ የመረጥነው ምርጫ ስላለ ማለት ነው። ስለዚህ ጥሩ ነገርን ካልመረጥ የሆነ ሌላ ነገር እየመረጥክ ነው። ደስ የሚለው የሰው ልጅ ስንባል የተሰጠን ዊል ፓወር አለ፣ ምርጫ የተባለ መርጠን እንድንኖር እኮ ተሰጥቶናል አይደል? መርጠን እንድንኖር ከተሰጠን መርጠህ መኖር ደግሞ የራስ ኃላፊነት ነው እና ብዙ ሰው የሚመርጠው የበታችነትን አይነት ነገርን ምናምን ህይወትን ሳታውቀው እየገደለው ነው ያለው። ስትሰማ ደስ የሚል ዘፈኖችን ምንበል መዝሙሮችን ምንበል ስትሰማ ደስ የሚል ውስጥህን ይሄ ተስፋ የሚሰጥ ወደ ነገ እንድትሄድ የሚያደርግ ነገ ብራይት እንደሆነ በጣም የሚያምር እንደሆነ ጥሩ እንደሆነ የሚያሳይ ነው ወይስ ደግሞ አቤ በቃ አይዞሽ ምናምን እንድትባል የምጠብቅበት ነው? ለወንድ ነው አሁን እንደ አይነት ዘፈን እያዳመጠ ሲልሰ እንዴ ያረባክ ስንት የሚጠብቀን ህይወት አለ ከፊት እና ምን ልላችሁ ነው መሰላችሁ? የሰው ልጅ የሶስቱ ውጤት ነው፣ ሐሳብ፣ ስሜት ከዛ ደግሞ ወደ ኑሯችን ወደ ተግባራችን ይመጣል። ሐሳባችን ላይ ያለውን ማጠንከሪያ ስሜት አንዱ ሚውዚክ ነው፣ ዘፈን የምንለው። ዘፈን እስካልመረጥን ድረስ ሁሉንም ያገኘነውን እስካስገባን ድረስ ጥሩ አይደለም። ብዙ ስፔሻሊ አሁንስ በጣም እየተሻሻለ ጥሩ የሆነ አትሊስት ከጊዜው ጋር አንድ ላይ ሊሄድ የሚችል ነገሮች እየመጡ ነው። ድሮ ላይ ግን ስንመለስ አብዛኛው ይሄ ማጣትን ያነገሰ በጣም ይሄ የበታችነትን ወር ደግሞ ስሜትን አለመግለጽን ማጣት ኩራት እንደሆነ ድህነት በጣም በቃ እንደ ጥሩ ነገር እንደሆነ ምናምን ተደርጎ እንዲገባን ተደርገን ነው ስናድግ ያደግነው እና አብዛኛው ሰው ያንን የአይዞ ስሜትን በጣም ይዞት ስለሆነ የኖረው በቃ እንደዚህ አይነት ዘፈኖች ሲሰማ ደስ ይለዋል። በቃ ስሜት አለው። ገና ኢንትሮውን ሲሰማው ይላል፣ የሆነ ትካዜ ውስጥ ይገባል። ማያውቀውን ነገር ራሱ ክሬት ያደርጋል ማለት ያ ስሜት ባይኖረው ራሱ ስሜቱን ክሬት ማድረግ ይጀምራል። ከዛስ ኑሮ እየሆነ ነው ያለው። አሁንም ደግሞ ማዳመጥ ብትፈልገው እነሱኑ ሚውዚክ ነው እየኖርከው እኮ ነው። ክሊፕ እየሰራ ነው። እግዚአብሔር አንዳንድ ሰው ክሊፕ እኮ ነው የሚሰራው። ኤኒዌይስ እንቀጥልና አብዛኛው ሰው በቃ እየኖረውም አሁንም ደግሞ እሱን ያዳምጣል። ይኸውልህ ድሮ አዳምጠኸው ሐሳቡ ዘርተህ ስሜት ሰጥተኸው አሁን ኑሮ ሆኗል። ድጋሚ አሁንም እየኖርከው ካዳመቀው ትረስት ሚ ከድህነት አትወጣም። የሰው ልጅ ህይወቱን ለማሻሻል የተሻለ ለማድረግ ከድህነት ወደሚፈልገው አይነት ህይወት ደረጃ ለመሄድ ምን ያስፈልገዋል ከተባለ የሚያየውን፣ የሚሰማውን፣ የሚዳስሰውን፣ የሚውልበትን ቦታ ለራሱ የሚሰጠውን ነገር ማሳደግ አለበት ግዴታ። አለዛ ግን ይኸውልህ የምትውልበትን፣ የምትሰማውን፣ የምታየውን በጣም ደጋግመህ በቃ ያሰብከውን የፈለግከውን ምናምን ምኞት ነው የሚሆነው። ሳታውቀው ባይ ዲፎልት ትኖረዋለህ እሱን። ስለዚህ የምንኖረውን ለመቀየር መጀመሪያ ሐሳባችን ላይ ያለን ነገር እናስተካክል፣ ምንሰማውን ነገር እናስተካክል፣ ስሜቶቻችንን እናስተካክል። ስሜትህ ይሄ ደስ የሚል አይነት ነገር ሀብትን ስታወራ፣ ስለ ሀብት ስትሰማ፣ ስለ ጥሩ ኑሮ ስትሰማ፣ ስለ እድገት ስትሰማ፣ ስለ ተመቻቸ ነገር ስትሰማ ነው ወይስ ስለ ድህነት፣ ስለ ማጣት፣ ስለ በታችነት፣ ስለ ምናምን አይነት የሆነ ጥቃቅንና ነገሮችን ስትሰማ ነው ውስጥ ደስታ የሚሰማው ስሜት የሚሰማው? ምን አይነት ዘፈኖች ሲሰማ ነው ደስ የሚል? ማግኘትን የሚያነሳ ማደግን የሚያነሳ
ወደፊት መሄድን የሚያነሳ ወይስ ደግሞ ማጣት በቃ ቀኔኮ ኩሩ ድሃ ምናምን ቅብርጥሶ እየተባለ የሚቀባባውን ነገር ስትሰማ ነው ደስ የሚል? ሁለተኛውን ከሆነ ስትሰማ ደስ የሚል በፍጥነት ቀይረው፣ አለዛ ያለበት ህይወት ንቅንቅ አትልም፣ ትኖራታለህ እድሜ ልክህን። ስለዚህ ያንን ለመቀየር የግድ ቆም ብለን ህይወታችን ላይ እነዛን ነገሮች ልንቀይር ይገባል። የመጀመሪያው በቃ ሀሳብና ስሜቱ ላይ ያለን ነገር ማስተካከል አለበት። ስሜትን ደግሞ ዴቨሎፕ ማድረግ አንዱ ሚውዚክ ስለሆነ የምንሰማቸውን ዘፈኖች እንጠንቀቅ ማለት የሰው ልጅ ስለሚሰማው ነገር ሲጠነቀቅ ራሱን እያከበረ ነው፣ ህይወቱን እያከበረ ነው፣ ወደሚፈልገው ነገር እየሄደ ነው። ስለዚህ በዛ ውስጥ ትልቅ ነገሮችን ራሳችንን አክብረን በደንብ ልንኖር ይገባል። ውስጣችንን በደንብ እናድስ፣ ስሜቶቻችንን በደንብ እናስተካክል፣ ሀሳባችን ላይ እድገትን፣ ውጤትን፣ ጥሩ ኑሮን፣ ከፍ ያለ ስታተስን፣ ስታንዳርዳችንን ማሳደግን በደንብ እሱን ይዘን ሀሳባችን ላይ ምንዘራቸውን ነገሮች አስተካክለን ለእነሱ ጥሩ ስሜት ሰተን ኑሯችንን አሪፍ እናድርግ። መቻችሁ። መልካም ጊዜ